በአእምሯችን ውስጥ የሚቀመጥና አእምሯችንን የሚበጠብጥ አይነ ጥላ በሚል ርዕስ ክፉ መንፈስ አእምሯችን ውስጥ በመቀመጥ ብዙ ነገራችንን እንዴት እንደሚያበላሽና እንደሚበጠብጥ ተንኮሉን እንመለከታለን። የቅዱሳን አምላክ ምስጢሩን ይግለጽልን። የወለላይቱ እመቤት ልጆች ርኩሳን መናፍስት በሰው ልጆች አካላት ውስጥ በተለይም አእምሮና ልቦና ውስጥ በመግባት ነው ማንኛውንም ተንኮል የሚፈጽሙት። ሰው አእምሮን በአጋንንት ከተያዘ ሙሉ አካሉና ሕይወቱ ተያዘ ማለት ነው። አጋንንት የሰው ልጅን አእምሮ በሶስት መልኩ ነው የሚይዙት። አንደኛው ሙሉ ለሙሉ በመቆጣጠር የሰውን አእምሮ በማሳጣት ለእብደት መዳረግ ነው። ሁለተኛው ግማሽ አእምሯችንን በመያዝ ወሰድ መለስ እንደ መኪና መብራት ቦግ ብልጭ እያደረገን የህይወት አቅጣጫችንን በመቀየር ከራሳችንና ከሰው ጋር በማናቆር በሌለንና በሌላ ማንነት የሚያኖረን ስልቱ ነው። ሶስተኛው ብዙዎቻችን ልብ የማንለው እየተታለልን የምንኖረው በተለይ ለኛም ለሰውም ራሳችንን እስክንመስል ድረስ መንፈሱ ከኛ ጋር ተመሳስሎ እኛኑ መስሎና አህሎ የሚኖረውና የሚፈትነን ስልቱ ነው። ከሁሉም የሚጎዳው ሰው በፍጹም ሊረዳንና ሊረዳን የማይችለው ደረጃ ላይ የምንደርሰው ከኛ ጠባይ ጋር በመዋሃድ ራሳችንን መስሎ በመኖር የምንፈልገውን ሳይሆን የማንፈልገውን እያሰራን የኛ የምንለውን እያሳጣን የሚጫወትብን ተንኮሉ ነው። በብሉይ ኪዳን ስለ ክፉ መንፈስ በግልጽ ሰውን እንዴት እንደሚፈትን ከታየበት ክስተት አንዱ በእስራኤሉ ንጉሥ